ሰላም ጤና ይስጥልን የዩኒቲ መረጃ አድማጮቻችን እንደምን አላችሁ? ለዕለቱ ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። አርሰናል የሊጉ ሻምፒዮን በመሆኑ የጠቅላይ ሚኒስተሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ የእንኳን ደስ አላችሁ መልእክት አስተላለፉ። ለዓመታት የዘለቀውን የዋንጫ ድርቅ በድል የሻሩት መድፈኞቹ የእንግሊዝ ፕሪምየር ሊግ የሻምፒዮንነት ክብርን በመቀዳጀት የደጋፊዎቻቸውን የረዥም ጊዜ ጥማት አርሰዋል። ይህንን ታሪካዊ ድል ተከትለው የጠቅላይ ሚኒስተሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ በትዊተር ገጻቸው ለክለቡና ለመላው ደጋፊዎች የእንኳን ደስ አላችሁ መልእክት አስተላልፈዋል። የአርሰናል በዚህ ዓመት የሊግ ድል ለአውሮፓ እግር ኳስ አድናቂዎች ትልቅ መነጋገሪያ ሆኗል። ለክለቡ ታማኝ ደጋፊዎችና ለአመራሮቹ ትልቅ ክብር በዓል የሆነው ይህ ድል በተለያዩ የዓለማችን ክፍል በሚገኙ ታዋቂ ሰዎችና የፖለቲካ መሪዎች ጭምር በይፋዊ መልእክታቸው እውቅና እየተቸረው ይገኛል። የአርሰናል ስኬት በሜዳ ላይ በሚታዩ የክህሎት ብቃቶች ብቻ ሳይሆን ለቡድኑ ታማኝ የሆኑ የቆዩ ደጋፊዎች ትልቅ የሞራል ስንቅ በመሆን ላይ ይገኛል። አርሰናል ካሳየው ጥንካሬና የድል ጉዞ በመነሳት በቀጣይ የውድድር ዓመታትን በታላላቅ የውድድር መድረኮች ላይ ተጽዕኖ እንደሚኖረው ይጠበቃል። አቶ ጌታቸው ረዳ መልእክታቸውን ብራቮ አርሰናል በማለት አጠናቀዋል። በትግራይ ክልል ጥብቅ ትዕዛዝ ተላለፈ። ለትግራይ ክልል መንግስት ሰራተኞች በቀጣዮቹ 2 ወራት ደሞዝ እንደማይኖር በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን አስታውቋል። የግዴታ ነው እወቁት በማለት ጥብቅ ትዕዛዝ ነው የተላለፈው። እገዳው የክልሉ የመንግስት ሰራተኞች ደሞዝ ክፍያን የሚመለከት ሲሆን ዶክተር ደብረጽዮን ለ2 ወራት ደሞዝ የለም፣ ይህንን ከወዲሁ ወቁ ሲሉም ለመንግስት ሰራተኞች እቅጩን ተናግረዋል። ይኸው በስማቸው በደብዳቤና በጥብቅ መመሪያነት ለሁሉም የበታች የክልሉ መንግስት ሰራተኞች የወረደው መመሪያ የ2 ወራት ደሞዝ ማለትም የግንቦትና የሰኔ ወር መከፈል እንደሌለበት ልታውቁት ይገባል ሲሉ አሳውቀዋል። ደብረጽዮን ይህን ደብዳቤያቸውን ለክልሉ ዞኖች፣ ወረዳዎች፣ ከተማ አስተዳደሮች እንዲሁም ከቀናት በፊት የሳቸውን ባለስልጣናት ላስፈጸመው ጠቅላይ ፍርድ ቤትም ጭምር ይድረስልኝ ብለዋል። ለደሞዝ እገዳው ምክንያት ሲባል ደግሞ ካለው ውስን ሀብት አንጻር የደሞዝ አከፋፈሉን ፍትሐዊ ለማድረግ ነው የሚል ምላሽ በደብዳቤው ላይ ተቀምጦ ይታያል። ደብረጽዮን ከዚሁ በተጨማሪ ፌዴራሉ መንግስት በጀት ከልክሎናል በማለትም ለዚሁ የደሞዝ ጉዳይ ስለ ሀብት ማሰባሰብ ጭምር ትዕዛዝ ሰጥተዋል። ከዚህ ቀደም በክልሉ መስሪያ ቤቶች መካከል ፍትሐዊነት ያልጠበቀ የደሞዝ ክፍያ ስርዓት በመኖሩ በዚህ ዙሪያ ማስተካከያ እስከሚደረግ ድረስ የ2 ወራት ደሞዝ ክፍያ እንደማይኖር እወቁ ያሉት ደብረጽዮን መመሪያው ጥብቅና ተፈጻሚነት ያለው መሆኑንም መረዳት ይገባል ሲሉም አስጠንቅቀዋል። በተያያዘ ዜና የትግራይ ሰላምና ለውጥ ምክር ቤት በመፈንቅለ መንግስት ትግራይን የተቆጣጠረውን ቡድን የማስወገድ ዓላማ እንዳለው ስምረት ፓርቲ አስታወቀ። የትግራይ ሰላምና ለውጥ ምክር ቤት ከዓላማዎቹ መካከል አንዱ በመፈንቅለ መንግስት ትግራይን የተቆጣጠረውን ኃይል ማስወገድ መሆኑን ስምረት ፓርቲ አስታውቋል። የፓርቲው የሚዲያና ኮሚኒኬሽን አስተባባሪ የሆኑት ብርሃኑ ገብረ ኢየሱስ የለውጥ ፈላጊዎች እንቅስቃሴ የተባለ ኃይል ከተለያዩ ፓርቲዎች፣ ታዋቂ ግለሰቦችና ተጽዕኖ ፈጣሪዎች ተውጣጡ በትግራይ መሰረታዊ ለውጥ ለማምጣት ላለፉት 7 ወራት ሲመክር እንደነበር ለቢቢሲ ተናግረዋል። እነዚህ የለውጥ ፈላጊዎች በምርጫ ቦርድ እውቅና ያገኙ 4 ፓርቲዎች እንዲሁም ታዋቂ ሰዎች መሆናቸውን ጨምረው ገልጸዋል። ስምረት ፓርቲን ጨምሮ በትግራይ ክልል ተመዝግበው የሚንቀሳቀሱ ባይቶና፣ አረና ትግራይ፣ ትንሳኤ፣ ሰብአ እንደርታና ሌሎች የፖለቲካ ፓርቲዎች እንዲሁም ሲቪክ ማህበረሰቦች በጋራ በመሆን የትግራይ ሰላምና ለውጥ ምክር ቤት ማቋቋማቸው ተገልጿል። ካሁን በኋላ የትግራይ ህዝብ አሁን ባለበት ሁኔታ ረዥም ጊዜ መሄድ አይችልም ያሉት አቶ ብርሃነ በመልካም አስተዳደር፣ በጸጥታ እጦት፣ በስራ አጥነት ጠቅላላ ክልሉ ምስቅልቅሉ ውስጥ መሆኑን ተናግረዋል። እሁድ ዕለት በአዲስ አበባ በይፋ የተቋቋመው ምክር ቤት የትግራይ ህዝብ በዚህ ደረጃ ረዥም ጊዜ መቆየት የለበትም ብሎ እንደሚያምን ተናግረው በአንድ ወር ያ ካልሆነ የለውጥ ፈላጊው በሚያደርገው እንቅስቃሴ ጊዜው ሊያጥርም ሊረዝምም በሚችልበት ሁኔታ ለውጥ ለማምጣት እንደሚሰሩ ተናግረዋል። ምክር ቤቱ በክልሉ በመፈንቅለ መንግስት ስልጣን የያዘው ቡድን በአጭር ጊዜ ከትግራይ ህዝብ ጫንቃ ማስወገድ ዓላማው እንደሆነ ተናግረዋል። በሁለተኛ ደረጃ ቡድኑ ከስልጣን ሲወገድ ክልሉ አላስፈላጊ ትርምስ ውስጥ እንደማይገባ የሰላምና ጸጥታ ማረጋጋት ስራ እንደሚሰራም ጠቅሰዋል። በሶስተኝነት አቶ ብርሃነ የምክር ቤቱ ዓላማ በማለት የጠቀሱት በክልሉ ሁሉንም አሳታፊ የሆነ ስርዓት መዘርጋት ነው ብለዋል።
የአውሮፓ ህብረት ምክር ቤት በኢትዮጵያ ላይ ጥሎት የነበረውን የቪዛ እገዳ አነሳ። የአውሮፓ ህብረት ምክር ቤት እንደ አውሮፓውያን አቆጣጠር በ2024 በኢትዮጵያ ላይ ጥሎት የነበረውን ጥብቅ የሽንገን ቪዛ ገደብ ለማንሳት መወሰኑን በትናንትናው ዕለት አስታውቋል። ምክር ቤቱ ቀደም ሲል የቪዛ ህጉን በከፊል አግዶ የነበረው ኢትዮጵያ በህገ ወጥ መንገድ ወደ አውሮፓ የገቡ ዜጎቿን መልሳ የመቀበል ትብብሯን እንድታሻሽል ግፊት ለማድረግ በማቀድ ነበር። ህብረቱ ይፋ እንዳደረገው ከሆነ ህብረቱ ክትትል ካደረገ በኋላ ነው እገዳውን ያነሳው። የህብረቱ ኮሚሽን ባደረገው አዲስ ግምገማ መሰረት የኢትዮጵያ መንግስት በዚህ ረገድ ያሳየው ትብብር በከፍተኛ ሁኔታ መሻሻሉን አረጋግጫለሁ ብለዋል። አክሎም በህብረቱ አባል ሀገራት ግዛት ውስጥ ያለ ፍቃድ የሚኖሩ የኢትዮጵያ ዜጎችን ማንነት በመለየት የአደጋ ጊዜ የጉዞ ሰነዶች በመስጠትና ዜጎችን በዘላቂነት የመመለስ ስራዎች በጋራ በማደራጀት ረገድ አበረታች ለውጦች መመዝገባቸውን ገልጿል። ይህ የቪዛ ገደብ የማንሳት ውሳኔ ለእያንዳንዱ የህብረቱ አባል ሀገር በይፋ ከደረሰ በኋላ ወዲያውኑ ወደ ስራ የሚገባ ይሆናል ተብሎ ይጠበቃል። ያለደረሰኝ መገበያየት 100 ሺህ ብር ያስቀጣል ተባለ። የገንዘብ ሚኒስቴር የታክስ አስተዳደር ረቂቅ አዋጁን በማሻሻል ያለደረሰኝ በሽያጭ ላይ የሚገኝ ማንኛውም የግብረ ከፋይ በእያንዳንዱ ደረሰኝ የ100 ሺህ ብር ቅጣት እንዲጣልበት ወሰነ። ይህ ቀደም ሲል ከነበረው የ50 ሺህ ብር ቅጣት በእጥፍ የጨመረ ነው። በተጨማሪም በአንድ ግብይት ላይ ዋጋ ሳነሰው ደረሰኝ መቁረጥ ተመሳሳይ የ100 ሺህ ብር ቅጣት የሚያስከትል ሲሆን በአንድ ግብር ዘመን ውስጥ ድርጊቱ ለ2 ጊዜ አፈጽሞ በአስተዳደራዊ ቅጣት የተቀጣ ግለሰብ ከ5 እስከ 7 ዓመት በሚያደርስ ጽኑ እስራት እንደሚቀጣ ረቂቁ ደንግጓል። የሚኒስተሩ ከፍተኛ አማካሪ አቶ ዋሲሁን አባተ እንደገለጹት ማሻሻያው የንግዱ ማህበረሰብ ያለደረሰኝ መገበያየት ልምዱን ቆንጠጥ አድርጎ ለመያዝና ለማስተማር ታስቦ የተዘጋጀ ነው። ረቂቅ አዋጁ ከቅጣት ማክበር ባሻገር የታክስ የምስክር ወረቀት አሰጣጥ የማስታረቅና የይግባኝ ስርዓቶችን ይበልጥ ቀልጣፋ ለማድረግ ያለመ ማሻሻያ አካቷል። በኦሮሚያ ክልል ምዕራብ ጉጂ ዞን ሀረንፋማ ወረዳና በሲዳማ ክልል ምስራቃዊ ሲዳማ ዞን ጭሬ ወረዳ አዋሳኝ አካባቢዎች ነዋሪዎች ትላንት ከሰዓት በኋላ በተጀመረ ባሉትና ይህ ዘገባ እስከተጠናከረበት ሰዓት ቀጥሏል በሚሉት የተኩስ ልውውጥ ንጹሃን መገደላቸው ለቴኪቫህ ኢትዮጵያ ተናግረዋል። የግጭቱ መነሻ የሆነው የጉባ ሄማ አካባቢ የሁለቱ ክልሎች ህዝቦች ለዘመናት አብረው በጋራና በሰላም የሚኖሩበት ስፍራ እንደሆነ ነዋሪዎች ገልጸዋል። ትላንት ከቀኑ 9 ሰዓት ገደማ ላይ የሁለት ክልል አጎራባች አመራሮች ስብሰባ እያደረጉ ባለበት በጉባ ሄማ ገበያ ላይ ከአረፋማ ወረዳ በኩል በተሰነዘረ ጥቃት እንደጀመረ በተነገረው ግጭት በሁለቱም በኩል ሰዎች መሞታቸውን አስረድተዋል። ነዋሪዎቹ ጥቃቱ ድንገተኛና ገበያ ላይ ባለ ህዝብ ላይ መፈጸሙን ተከትሎ ሰዎች ስለሞቱ ከሲዳማ በኩልም ተኩስ ተከፍቷል፣ በዚህም ሳቢያ በኦሮሚያ በኩል ሰዎች ሞተዋል ሲሉ ገልጸዋል። ለቲኪቫህ ኢትዮጵያ ቃላቸውን የሰጡ 3 የአካባቢው ነዋሪዎች በሲዳማ ክልል በኩል ብቻ ከ6 እስከ 10 የሚደርሱ ሰዎች ህይወታቸው አልፏል ሲሉም ተናግረዋል። አሁንም ተኩስ አለ ያሉት ነዋሪዎቹ በርካታ ቁጥር ያላቸው ሰዎች እየሸሹ ነው፣ የቆሰሉ ሰዎች ወደ ጭሬ የመጀመሪያ ደረጃና ወደ ሐዋሳ ሪፈራል ሆስፒታል እየተወሰዱ ይገኛሉም ብለዋል። የግብጽ የውጭ ጉዳይ ሚኒስትር ዶክተር በድር አብዱላቲ በአስመራ በሰጡ ቃለ ምልልስ ሀገራቸው ኤርትራን በግርግሮች መታመስ የአፍሪካ ቀንድ ቀጣና ውስጥ ዋነኛ የሰላምና የረብሻ አልባነት ምሰሶ አድርጋ እንደምትመለከት በይፋ አስታወቁ። ሚኒስተሩ ይህንን የገለጹት ከፕሬዚዳንት አብዱል ፈታህ አልሲሲ የተላከውን የሰላምታ የወንድማማችነትና የደጋፊነት መልእክት ለኤርትራው ፕሬዚዳንት ኢሳያስ አፈወርቂ ለማድረስ አስመልክቶ በሰጡ ማብራሪያ ላይ ነው። ግብጽ በፕሬዚዳንት ኢሳያስ አፈወርቂ ዲፕሎማሲ ጥበብ ግንኙነቶች ሚዛናዊ በሆነ መንገድ በመምራትና ውጥረቶችን በማርገብ ረገድ ባላቸው ሚና ላይ ከፍ ያለ አድናቆት እንዳላት የውጭ ጉዳይ ሚኒስተሩ ገልጸዋል። በሁለቱ ሀገራት መሪዎች መካከል በቀይ ባህርና በአፍሪካ ቀንድ ጉዳዮች ላይ ወጥ የሆነ የጋራ ራዕይ መኖሩን የጠቆሙት ዶክተር በድር የግንኙነት በውይይት በህዝቦች የኑሮ ደረጃ ማሻሻል እንዲሁም በኢኮኖሚያዊና ቴክኒካዊ ትብብሮች ላይ ያተኮረ መሆኑን አስረድተዋል። ቀጣናው ተጨማሪ ችግሮችን የመሸከም አቅም እንደሌለው በመግለጽ ካልታሰቡ ወታደራዊ ፍጥጫዎችና መድረሻቸው ከማይታወቁ የችኮላ ጀብዶች መታቀብ እንደሚገባ አሳስበዋል። የቀይ ባህርና የኤደን ባህረ ሰላጤ አስተዳደርም ሆነ የደህንነት ጥበቃ ጉዳይ በባህሩ ዳርቻ ላይ የሚገኙ ሀገራት ብቸኛ ኃላፊነት መሆኑን ግብጽና ኤርትራ ሙሉ በሙሉ እንደሚስማሙበት ሚኒስተሩ አስታውቀዋል። ይህ ጉዳይ ፍጹም ግልጽና ለድርድር የማይቀርብ መሆኑን በአጽንኦት ገልጸዋል። በአሁኑ ወቅት በቀይ ባህር ዳርቻ ላይ የሚገኙ
እንደ ሳውዲ አረቢያ፣ ኤርትራ፣ ግብጽ፣ ዮርዳኖስ፣ የመንና ሶማሊያ ባሉ ሀገራት መካከል ቀይ ባህርና የኤደን ባህረ ሰላጤ አዋሳኝ አረብ ሀገራትና የአፍሪካ ሀገራት ምክር ቤትን በአስቸኳይ ወደ ስራ ለማስገባት ሰፊ ውይይቶች እየተደረጉ ይገኛሉ። የዚህ ምክር ቤት ዋና መስሪያ ቤት በሳውዲ አረቢያ እንደሚሆን የገለጹት ዶክተር በድር አብድላቲ የካውንስሉ መዋቅር በፍጥነት ወደ ተግባር እንዲገባ ጥረት እየተደረገ ነው ብለዋል። ይህም የቀይ ባህር ደህንነት በንግግር ብቻ ሳይሆን በገሃድ እንዲረጋገጥ የሚያስችል ነው። ከዚህ ባለፈ በባህር ዳርቻ ሀገራት የወደብ ትስስርና የሎጂስቲክ ትብብርን ለማጠናከር ግልጽ የሆኑ እቅዶች መኖራቸውን ጠቁመው ከነዚህ ሀገራት ውጭ ያሉ ሌሎች አካላት በደህንነት ጉዳይ ላይ ጣልቃ ሊገቡ እንደማይገቡ በድጋሚ አስምረውበታል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።